ዶክተር ቴዎድሮስ አድሃኖም የተሸለሙትን $50,000 በትግራይ ክልል ለሚንቀሳቀሱ ሁለት ድርጅቶች እንዳበረከቱ አስታውቀዋል። ዶክተር ቴዎድሮስ አድሃኖም ያበረከቱት ገንዘብ ለታጣቂ ኃይሎች ነው የሚል ወቀሳ ቀርቦባቸዋል። በኢትዮጵያ የህዝብ ቆጠራ ከተካሄደ 20 ዓመታት ሊደፍን ነው። ብሔርን መሰረት ያደረገ የፖለቲካ አደረጃጀት ላላት ኢትዮጵያ የህዝብ ቆጠራ ሌላው የፍልሚያ ሜዳ ነው። በዝርዝር እንመለከተዋለን። የኢራን ውጭ ጉዳይ ሚኒስትር አሜሪካ በኢራን የነዳጅ ሽያጭ ላይ ተጥሎ የነበረውን ማዕቀብ በጊዜያዊነት የሚያነሳውን ውሳኔ በመሰረዝ የመግባቢያ ሰነዱን አንቀጽ 10 በግልጽ ጥሳለች ሲል ከሷል። ክቡራን አድማጭ ተመልካቾች ከዜና 24 የረፋዱን ዘገባዎች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩም። ዶክተር ቴዎድሮስ አድሃኖም የተሸለሙትን $50,000 በትግራይ ክልል ለሚንቀሳቀሱ ሁለት ድርጅቶች እንዳበረከቱ ታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እንደ አውሮፓውያን አቆጣጠር በ2023 ከሚችገን ዩኒቨርሲቲ $50,000 የተበረከተላቸው መሆኑ ይታወሳል። ይህንን ገንዘብ በትግራይ ክልል ለሚንቀሳቀሱና በጦርነት ጉዳት የደረሰባቸው ሴቶችን መልሶ በማቋቋም ስራ ላይ ለተሰማሩ ሁለት ድርጅቶች መለገሳቸው ነው የታወቀው። ዶክተር ቴዎድሮስ ገንዘቡን ለበጎ ዓላማ እንዳዋሉት ቢገልጹም በትግራይ ክልል እየተስተዋለ ያለውን የጸጥታ መደፍረስ ያስተዋሉ የፖለቲካ ተንታኞች ይህንን ገንዘብ ለታጠቀው የህወሓት ኃይል ሰጥተዋል የሚል ወቀሳን እያቀረቡ ናቸው። ይሁንና ዶክተር ቴዎድሮስ አድሃኖም የለገሱትን ገንዘብ አስመልክቶ ትላንት በመቀለ ጋዜጣዊ መግለጫ ተሰጥቷል። በጋዜጣዊ መግለጫው ገንዘቡ የተሰጣቸው ማምስ ፎር ማምና የትግራይ ሴቶች ማህበር ናቸው ተብሏል። ሁለቱ ድርጅቶች ከዚህ ገንዘብ ውስጥ እያንዳንዳቸው 2.6 ሚሊዮን መቀበላቸውን በጋዜጣዊ መግለጫው ወቅት ተናግረዋል። የማምስ ፎርማም ዋና ስራ አስፈጻሚ አቶ አሸናፊ አስመላሽ ሲናገሩ ይህ ድጋፍ የተደረገው የትግራይ እናቶች በጣም አስቸጋሪ ሁኔታ ውስጥ ባሉበት ወቅት መሆኑን ገልጸው ገንዘቡ ሴቶችን መልሶ ለማቋቋም ለሚደረጉት ጥረቶች እንደሚያግዝ አስገንዝበዋል። የትግራይ ሴቶች ማህበር ሊቀመንበር ወይዘሮ አበባ ገብረስላሴ በበኩላቸው ማህበራቸው 2.6 ሚሊዮን ብር መቀበሉን ገልጸው ይህንን ገንዘብ በማህበራቸው አማካኝነት በመረጡት መስክ ስልጠና እየወሰዱ ለሚገኙ ሴቶች ስራ ለማስጀመሪያ ለእያንዳንዳቸው 65,000 ብር እንደሚሰጡ አስታውቀዋል። ሁለቱ ድርጅቶች ዶክተር ቴዎድሮስ አድሃኖም ላደረጉት በጎ ተግባር ምስጋናቸውን አቅርበዋል። በኢትዮጵያ የህዝብ ቆጠራ ከተካሄደ ድፍን 20 ዓመት ሆኖታል። ብሔርን መሰረት ያደረገ የፖለቲካ አደረጃጀት ላላት ኢትዮጵያ የህዝብ ቆጠራ ሌላው የፍልሚያ ሜዳ ነው። ቆጠራ እንዳይደረግ የሚፈልጉ የፖለቲካ ቡድኖች መኖራቸውም ሚስጥር አይደለም። ከ5 ዓመት በፊት ብዙ ወጪ ከወጣበት በኋላ የታቀደው ቆጠራ ተሰርዟል። አበዳሪ ተቋማት ቆጠራ አካሄዱ የሚል አጀንዳ ይዘው መጥተዋል። በጀቱ ወደ $120 ሚሊዮን ከ3.5 ቢሊዮን የኢትዮጵያ ብር በላይ ይጠጋል። ከዚህ ውስጥ ወደ 1.7 ቢሊዮን ብር የሚጠጋ ገንዘብ ወጪ ተደርጓል። ይህ በጀት ከኢትዮጵያ መንግስት በተጨማሪ እንደ የተባበሩት መንግስታት የስነ ህዝብ ፈንድ UNFPA እና የእንግሊዙ ዓለም አቀፍ የልማት ተቋም DFID ባሉ የልማት አጋሮች በተገኙ የገንዘብ የቁሳቁስ ድጋፎች የተሸፈነ ነበር። ዓለም አቀፉ የገንዘብ ድርጅት IMF ባወጣው አራተኛው የፋይናንስ ግምገማ ሪፖርት ኢትዮጵያ የምታካሂዳቸውን መዋቅራዊ የኢኮኖሚ ማሻሻያዎች በአግባቡ ለመምራትና ስኬታማነታቸው ለመለካት የህዝብና ቤት ቆጠራ ማካሄድ አስፈላጊ መሆኑን ምክረ ሐሳብ አቀርቧል። በዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ግምገማ መሰረት የግብር አቅምን ለማሳደግ የወጪ ንግድን ለመደጎም እንዲሁም የማህበራዊ ድህነት ድጋፎችን ለትክክለኛ የህብረተሰብ ክፍል ለማድረስ ወቅታዊ ትክክለኛ ሀገር አቀፍ የህዝብ ቁጥራዊ መረጃን በእጅጉ አስፈላጊ ስለመሆናቸው ይጠቁማል። ጉዳዩ የሚመለከታቸው የመንግስት ኃላፊዎች እንዳሉት የቆጠራ ሂደቱ በበሽታ ወረርሽኝ በጦርነትና ተያያዥ ፖለቲካዊ ሁኔታዎች ሳቢያ ሳይካሄድ ቆይቷል። የህዝብና ቤት ቆጠራን በቀጥታ የሚያስፈጽመው የማዕከላዊ ስታቲስቲክስ አገልግሎት ሚና ቴክኒካዊ ድጋፍ መስጠት በመሆኑ ቆጠራው መቼ ይካሄዳል ለሚለው ጥያቄ ተቋሙ በቀጥታ መወሰን እንደማይችል ተናግሯል። መቼ እንደሚካሄድና እንዴት እንደሚከናወን የሚወስነው ጠቅላይ ሚኒስትሩ የሚመሩትና የክልል ፕሬዝዳንቶች በአባልነት የሚገኙበት ለምክር ቤቱ
ተጠሪ የሚሆነው የቆጠራ ኮሚሽንና የህዝብ ተወካዮች ምክር ቤት ናቸው። ፓርላማው መመሪያ ሲያወርድና ቀን ሲቆርጥ ብቻ ነው ወደ ቆጠራ የምንገባው ሲል ማዕከላዊ ስታትስቲክስ አስታውቋል። በህገ መንግስቱ አንቀጽ 103 መሰረት የህዝብ ቆጠራው በየ10 ዓመቱ መደረግ ያለበት ዋና ዓላማ የፌዴሬሽን ምክር ቤት የክልሎችን የሀብት ክፍፍልና የፌዴሬሽን በጀትን ለመወሰን እንዲሁም ብሔራዊ ምርጫ ቦርድ የምርጫ ወረዳዎችን ድንበር ለማሻሻል ወቅታዊ የህዝብ ቁጥር መረጃ አስፈላጊ በመሆኑ ነው። በመንግስት በኩል ከተጠቀሱት እንቅፋቶች በተቃራኒ መልኩ ለክልሎች በየዓመቱ የሚመደበው ዓመታዊ በጀት በህዝብ ቁጥር ላይ የተመሰረተ መሆኑን አለመረጋጋትና መፈናቀል በተስፋፋበት በዚህ ወቅት ቆጠራ ቢካሄድ ሌላ መልክ ያለው የጥቅም ግጭት ሊፈጥር እንደሚችል ለጉዳዩ ቅርበት ያላቸው ተንታኞች ይገልጻሉ። ምናልባትም በክልሎች መካከል የሚኖረው የሀብት ክፍፍል ሽሚያ ሌላ ሀገራዊ ቀውስ ሊቀሰቅስ የሚችል በመሆኑ ሂደቱን ማዘግየት እንደ ጊዜ መግዣ ሊወሰድ እንደሚችል ይጠቁማሉ። በተጨማሪም የህዝብ ተወካዮች ምክር ቤት መቀመጫዎች የሚደላደሉት በህዝብ ቁጥር ላይ ተመሰርተው በሚከለሉ የምርጫ ክልሎች ነው። ባለፉት 18 ዓመታት በግጭትና መፈናቀል፣ በአስተዳደራዊ መዋቅር ለውጥ እንዲሁም በከተሞች መስፋፋት ምክንያት የህዝብ አሰፋፈርና ስብጥር ለውጥ መኖሩን የሚገልጹ ተንታኞች የአዲስ አበባን ሁኔታ በምሳሌነት ይጠቅሳሉ። ቆጠራ ከተካሄደ የፓርላማ መቀመጫዎች ስብጥር መለወጡ አይቀሬ ነው። ይህ ደግሞ አሁን ላይ በፓርላማ ውስጥ ከፍተኛ ይዞታ ያላቸው የተወሰኑ አካባቢዎች የውክልና የበላይነት ሊለወጥ ይችላል። በዚህ ረገድ የፖለቲካ ስልጣን ሚዛኑ እንዳይናጋ በመስጋትም ቆጠራውን የማዘግየት ፍላጎት ሊኖር ይችላል በማለት አብራርተዋል። በመጨረሻም የኢራን ውጭ ጉዳይ ሚኒስትር አሜሪካ በኢራን የነዳጅ ሽያጭ ላይ ተጥሎ የነበረውን ማዕቀብ በጊዜያዊነት የሚያነሳውን ውሳኔ በመሰረዝ የመግባቢያ ሰነዱን አንቀጽ 10 በግልጽ ጥሳለች ሲል ከሰሰ። ሚኒስትሩ ባወጣው መግለጫም የአሜሪካ ግምጃ ቤት የወሰደውን እርምጃ ሰኔ 18 የተፈረመውን የመግባቢያ ሰነድ የጣሰ ነው በማለት አውግዞታል። ስምምነቱ ከተፈረመ ከ20 ቀናት ባነሰ ጊዜ ውስጥ የተላለፈው ይህ ውሳኔ የአሜሪካ አስተዳደር ታማኝነት የጎደለው መሆኑን ያሳየ ሊታመን የማይችል መሆኑን ያረጋገጠ ነው ሲል ሚኒስትሩ ገልጿል። በተጨማሪም ዋሽንግተን በቀጥታም ሆነ እስራኤል በሊባኖስ ላይ በምታካሂደው እርምጃ በተዘዋዋሪ የመግባቢያ ሰነዱን ክፍሎች ደጋግማ መጣሷን በመግለጫው በክስ መልክ አስፍሯል። በሌላ በኩል የአሜሪካ ማዕከላዊ እዝ በኢራን ኢላማዎች ላይ ተከታታይና ጠንካራ ጥቃቶችን መፈጸሙን የሚያሳይ መግለጫ አውጥቷል። እዙ ከዚህ ባለፈ የሰጠው ዝርዝር ባይኖርም በኢራን ተከታታይ ጥቃቶችና በአሜሪካና ኢራን የድርድር ማዕቀፍ ውስጥ የተካተተውን የመግባቢያ ሰነድ ኢራን ደጋግማ መጣሷን እጅግ እንዳሳሰበው አስታውቋል። ከዚህ ቀደም የአሜሪካ ግምጃ ቤት በመግባቢያ ሰነዱ መሰረት ኢራን ነዳጅ ወደ ውጭ እንድትልክ ፈቅዶ የነበረውን ማዕቀብ የማንሳት ውሳኔ ሰርዞ ነበረ። ግምጃ ቤቱ እንዳብራራው ከሆነ ይህ የማዕቀብ ማንሳት ውሳኔ በቅድመ ሁኔታዎች ላይ የተመሰረተ እንደነበርና ኢራን እነዚህን ቅድመ ሁኔታዎች ባለማሟላቷ ሰረዛው ተፈጽሟል። በመሆኑም የነዳጅ ማዕቀቦች ከሐምሌ 17 ጀምሮ ሙሉ ለሙሉ እንደሚመለሱ ይጠበቃል ብሏል። ክቡራን አድማጭ ተመልካቾች ከዜና 24 የሰዓቱ ዘገባዎች የተከታተላችኋቸውን ይመስሉ ነበር። እናመሰግናለን።